ወንዶች ሲሰሙ የሚያስደስቷቸው ወይም ጮብ የሚያስረግጧቸው 10 ነገሮች ምንድናቸው? እነሱን እናወራለን። አብራችሁን ሁኑ። ወንዶች ሲሰሙ ጮብ የሚያስረግጧቸው 10 ነገሮች ነው የምነግራችሁ። እንግዲህ በጣም ማወቅ የሚገባን ነገር ሁሌ ለሴቶች ብቻ ስለለፋን ወንዶች ማለት ነው ወንዶች ለሴቶች ሴቷ እንድታፈቅራችሁ እንዲያድርግ እንድትማለን ሴቷ በፍቅር ጠብ እንድትና ብዙ ነገር ተብሏል። ግን ደግሞ የኛ ኃላፊነት የለብንም ወይ? ሴቶችስ ወንዶችን እንዴት ነው የምናስደስተው? ምክንያቱም ሪሌሽንሺፕ የፍቅር ግንኙነት ሲባል ሴትና ወንድ መካከል የሚሆን ነገር ነው እንጂ ግዴታ ወንዱ እየሰራ ሴቷ በቃ ምንም ለመወደድ እና ለመከበር ለመደነቅ ብቻ ቁጭ የምትል አይደለችም። እሷም ለወንዱ ደግሞ የሚያስደስተውን ነገር የማድረግ ኃላፊነት አለባት ማለት ነው። እንደዛ ሲሆን ሪሌሽንሺፑ ጣፋጭና ቆንጆ ለረጅም ጊዜም የሚዘልቅ ይሆናል። ስለዚህ ዛሬ እንደነገርኳችሁ ጮብ የሚያስረግጡ ቃላቶች አሉ። ወንዶች ሴቶች ብቻ አይደለንም ስሜት ያለን ነው። ሴቶች ብቻ አይደለንም መደነቅ፣ መወደድ፣ መከበር የምንፈልገው ወንዶችም ይፈልጋሉ። በዋነኝነት ዛሬ በቃላት ደረጃ ምን ያስደስቷቸዋል? አንደኛው አከብርሃለሁ ነው። አከብርሃለሁ ስምስ ቀላል ቃል ይመስላል፣ ግን በጣም በወንዶች ዘንድ ትልቅ ቦታ የሚሰጠው ቃል ቢኖር አከብርሃለሁ። ሴት ልጅ እንደምታፈቅራት ለማሳየት ፀጉሮቿን መነካካት፣ ጉንጮቿን መዳሰስ፣ እጆቿን መዳሰስ፣ መሳም፣ አይኗን ማየት፣ ማድነቅ ሊኖር ይችላል። ሴት እንደምታፈቅር ለመናገር ማለት ነው። አይ ላቭ ዩ ስትላት፣ አፈቅርሻለሁ ስትላት፣ እወድሻለሁ ስትላት እንደምትወደድ ታሳውቃታለህ። ወንድ ግን በዋነኝነት ከአይ ላቭ ዩ ከአፈቅርሃለሁ በበለጠ ትልቅ ትርጉም ሊሰጠው የሚችለው አከብርሃለሁ። ምክንያቱም ከዚህ በፊትም ብያለሁ፣ ማይልስ ሙንሮ የስነ ልቦና ባለሙያ ነው። ይሄ ሰው Understanding the Purpose and Power of Man በሚል መጽሐፍ እንደጻፈው ወንዶች በመሰረታዊነት ከሚፈልጓቸው ፍላጎቶች መካከል መከበር ነው። ክብር ወንድ የሚደራደርበት ጉዳይ አይደለም። ስለዚህ አከብርሃለሁ ስትዩ የወንድነቱን ስሜት እያነሳሳሽለት ይበልጥ የተሻለ ወንድ ለመሆን እያረግሽው ነው። ስለዚህ የወንድነቱ ስሜት ይሄ ማንሁድ የሚባለው በተነሳሳ ጊዜ ደግሞ ይበልጥ አንቺን እንዲወድሽ፣ ይበልጥ ላንቺ መልካም እንዲሆን፣ ይበልጥ ላንቺ ደግ ነገር እንዲያረግልሽና እንዲያፈቅርሽ የሚያደርገው ነው ማለት ነው። ስለዚህ ሴቶች አከብርሃለሁ የሚለውን ቃል ለምታፈቅሩት ሰው መናገር በጣም ደስ የሚል ነገር ነው ማለት ነው። ከቃልም ባለፈ ግን ክብርን ማሳየት ይገባናል። አከብርሃለሁ ብለሽ በተግባር ደግሞ የምትነቂው አይነት ከሆነ በተለይ አሁን ላይ በጣም ከባድ ጊዜ ላይ የደረሱ ይመስለኛል ወንዶች። በጣም የሚያሳዝን ጊዜ ላይ ደርሰዋል። ወንድ የሚሰጠውን ክብር አሁን ላይ እየወረደ የመጣ ይመስለኛል። ይሄ ደግሞ ብዙ ማህበራዊ ቀውሶች የሚያስከትል ነው የሚመስለኝ። ይሄ ለኔ ፐርሰናል የግል አስተሳሰቤ ነው። ወንድ መከበር አለበት። ይሄ ማለት ደግሞ ሴትስ መከበር የለባትም የሚል ሰው እኮ አይጠፋም። እንደዛ እያልኩ እንዳልሆነ ተረዱልኝ። ግን አሁን እንዳልኳችሁ ዋነኛ ፎከሴ ወንዶች ላይ ነው። ለሴቶች ሆኖ መልእክቱ ግን ስለ ወንዶች ስለሆነ ክብር በጣም ትልቅ ነገር ነው። ስለዚህ አከብርሃለሁ ሲባሉ ብዙ ወንዶች ጮቤ ይረግጣሉ ማለት ነው። ወደ ሁለተኛው ስንሄድ አምነሃለሁ ነው። አሁን እንግዲህ ይሄ የትረስት የእምነት ጉዳይ በጣም ትልቅ ርዕስ ሆኖ ብዙዎችን የሚያጨቃጭቅ እሱ ነው። ትጠረጥረኛለች፣ አታምነኝም፣ ስልኬን ስትጎረጉር አያታለሁ፣ ኢሜይልን ለመክፈት ፒሲን ስትነካካ ደርሼባታለሁ፣ ሰላይ ሁላ ቀጥራ ነው አንዳንዴ እንትን የምትለኝ፣ ወይ ስቶክስ ታረገኝ ማለት መስሪያ ቤቴ ተደብቃ መታ በሰው ስታሰልልኝ እንትን እላለሁ። ብቻ ብዙ ጊዜ ትጨቀጭቀኛለች። ማናት? ከየት ናት? ወዴት ናት? ከማን ጋር ነበርክ ትለኛለች እና በጣም ነው የሚያስጠላው ይላሉ ብዙ ወንዶች። ይሄ ስሜት ያስጠላል። ለወንድ ብቻ ሳይሆን ሁላችንም ሰዎች የምንጋራው ነገር አለመታመን ያስጠላል ነው። አለመታመን ስሜቱ ሌባ ይሆንሽ ያህል ባትሆን እንኳን ሌባ የሆነ ያህል እንዲሰማ ነው የሚያደርገው። ስለዚህ አምነሃለሁ ስትዩ በአምነሃለሁ ውስጥ አፈቅርሃለሁ እንዳለ ይገባል። አምነሃለሁ ትልቅ ተርም ነው። ኢቨን እሱ እንኳን ታማኝ ባይሆን አምነሃለሁ ስትዩ ህሊናው በቃ ቦምብ ባይሆንና በጣም ከባድ ይሄ ደመ ምንድነው የሚለው ተራራው የሚያፈርሰው ድማሚ ቴንክ ዩ እና እሱ
እንደዚህ አይነት ቃል ነው አምናሃለሁ። ትረስት በጣም ትልቅ ፖይንት ነውና ሴቶች የምጠረጥሪው ነገር ካለ ምን የሆነ ብቻ ውስጣችን የሚነግረንም ነገር ካለ ቀጥታ መናገር ይቻላል እንጂ ከኋላ ሄደን የሰላይ ስራ ከምንሰራ በመነጋገር ውስጥ ማመን ስለሚመጣ አምናሃለሁ ብትዩ ይበልጥ በጣም ጮቤ የሚያስረግጠው ይበልጥ እንዲያፈቅርሽ የሚያደርገው ነገር ነው ማለት ነው። ሶስተኛው ጥረትን አደንቃለሁ ነው። ጥረትን አደንቃለሁ ማለት እያየው ነው፣ ኖቲስ አደርጋለሁ ማለት ለውጥህን አውቃለሁ ማለት ነው። ለምሳሌ ብዙ ጊዜ ትዳር ላይ በተለይ ወይኔ ከዚህ በፊትም ኤግዛምፕል ሰጥቻለሁ። አንተ በቃ የምነግርን አሰማም ባይዘው አታዳምጠኝ ሁሌ አሁን ተመልሰህ እዛው ነህ፣ ለምንድነው ግን ሆን ብለህ የምታጠፋው ምናምን ጥል ይመጣልና ወይ በስርዓት አያስቀምጥ ይሆናል ወይ የሆነ ብቻ የሚሰራው ስህተት ይኖራልና ሴቶች ብዙ ጊዜ ትኩረታችን ጥፋቱ ላይ ነው። ጥፋቱን አንስተን በቃ መወቃቀስ ይኖራል። ግን አንድ ነገር መታወቅ ያለበት ወንድ ሆን ብሎ አንቺን ለመጉዳት ብሎ አያጠፋም። አንዳንዴ ስንነጋገር ሆን ብለህ ነው እንደዚህ የምታደርገው እንጂ ከዚህ በፊት ነግሬሃለሁ አንተ ግን አሰማም። ኖ እንዴት ነው የሚያፈቅርሽ ሰው የሚወድሽ ሰው ያንቺ የፍቅር አጋር ወይም ባለቤትሽ ሆኖ እንዴት ነው ሆን ብሎ አንቺን ለመጉዳትና ለማናደድ ብሎ የሚሰራው? ስለዚህ በፍጹም ይሄ የማይሆን ነገር ነው። ስለዚህ ማወቅ የሚገባሽ ነገር ሆን ብሎ እንዳልሆነ ወቂ። በዛ ላይ ደግሞ he's trying እየሞከረ ነው ለመለወጥ፣ እየሞከረ ነው ለአንቺ የተሻለ ሰው ለመሆን። ምናልባት አልሆነለት ይሆናል ማለት ከዚህ በፊት እኔ ተናግሬያለሁ። እቃ ቤት ማስተካከል ላይ በጣም ማለት አስተካክላለሁ፣ ግን በሆነ በ5 ደቂቃ ውስጥ ትርምስምሱን አወጣዋለሁ እና እናቴ በጣም ነው ግራ የሚገባት። ማለት ምን ይሻለኛል አንቺ ልጅ ማለት በቃ ገና እንደገባው ቤቱ በአንድ እግሩ ነው የሚቆመው። እንግዲህ በዚህ ኤጄ ማለት በዚህ እድሜ እንግዲህ ታያችሁ ሳልሞክር ቀርቼ አይደለም ኮንሸስ ሆኜ ሁላ በቃ እስኪ መጀመሪያ ያነሳሽውን እቃ መልሰሽ ቦታው ላይ አስቀምጪ ይባላል። አስባለሁ ቆይ አሁን የሆነ ነገር ሳነስ መልሼ ቦታው ለማስቀመጥ ግን እንዴት እንደሆነ አላውቅም። አንዱን እዛ ጋር አንዱን እዚህ ጋር አልከሽክሽ ይገኛሉና እየሞከርኩ ነው፣ ግን እስካሁን አልተሳካልኝም። እኔ አሁን ወንድ በሆን አስባችሁታል ከባለቤቴ ጋር ምን አይነት ግጭት ውስጥ እንደምንገባ ሆን ብዬ ማድረገው ነው የሚመስለውና ወንዶችም እንደዚህ ነው ማለት አንዳንዴ እየጣረ እንኳን ላይሆንለት ይችላል። ሰው ኮንሲደር አድርግ። ጥረትን አደንቃለሁ ስትይ ኖቲስ አደርጋለሁ፣ ትንሿንም ለውጥ እየሞከርኩ እንደሆነ አያለሁ፣ በርታ እያልሽ ነው። ከደካማ ጎኑ ይልቅ ከሚያበላሸው ነገር ይልቅ እየሞከረ ያለውን ነገር እያበረታታሽ ነው። ትረስት ሚ እኔ ጎበዝ ኧረ በጣም አሪፍ እያረግሽ ነው ስባል እንደውም ሞር የምስተካከል የዛን ጊዜ ነው እንጂ ውይ አቤት 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 ምን አስመስለሻል ከተባል የማረገውን ነው የማጣው፣ ጭራሽ ይብስብኛል። እና ሰዎች ፖዚቲቭ የሆነ ቃል ይበልጥ ሲነገራቸው እንዳልኩት ደግሞ ወንዶች ጥረትን አደንቃለሁ ሲባል ይበልጥ የተሻለ ሰው ሆኖ ለመገኘት ይሞክርልሻል። አንድ ከሚወዱት ቃል መካከል ሶስተኛው ጥረትን አደንቃለሁ ነው ማለት ነው። አራተኛው ካንተ ጋር ስሆን በጣም ደስ ይለኛል። ይሄ ማለት በቃ ኢንጆይ ያደርጋለሁ ማለት ነው። ኢንጆይ ወንድ ደግሞ የሚወዳትን ልጅ በተቻለ መጠን ኮንፈርት እንደተሰማት ምቾት እንደተሰማት ማወቅ ይፈልጋል። ካንተ ጋር ስሆን ደስ ይለኛል ማለት እወድሃለሁ እያልሽው እንደሆነ ነው የሚገባው። ሰው ደስ ይለዋል በቃ ምክንያቱም ወንድ ነው። ወንድ ሴትን ማስደሰት ኃላፊነት አለበት። ሴትም ወንድን የማስደሰት ኃላፊነት አለበት። ሶ ካንተ ጋር ስሆን ደስ ይለኛል ስትይ አንተ you really are a gentleman በቃ የእውነት አንተ ወንድ ነህ እያልሽው እንደሆነ ስለሚረዳ ይሄም የሚያስደስተው ቃል ነው ማለት ነው። አምስተኛው ብዙዎች ሴቶች ብቻ ይመስለናል አድናቆት የምንፈልገው፣ ግን ወንዶችም ይፈልጋሉ። እምር ብሎብሃል ብትይው አምስተኛው ወይም አምሮብሃል ኧረ ዛሬ ብትይው በጣም ደስ የሚል ነገር ነው። እኔ ይሄንን በላይፍ ራሱ አይቻል አይደለም ፍቅር አጋር ጓደኞቼ ራሱ ይሄ ማለት ጄኒውን የሆነ የውሸት ሳይሆን የሆነ ቆንጆ ልብስ ለብሶ ጽድት ብሎ ሲመጣ ኧረ ዛሬ ምን አለ ወይም ደግሞ አምሮብሃል እንዴ አልተቻልም ብትይው this is ኮምፕሊመንት። ይሄ መልካም የሆነን ቃል የሚጠላ ማን አለ? ስለዚህ አምሮብሃል ብትይው ይበልጥ ግዴታ የሆነ ብራንድ አልባሳትን ለብሶ እኮ አይደለም ኮንፊደንስ ካለው ንጹህ ነገር ከለበሰ እንዲህ ሲባል ይበልጥ ባንቺ ፊት ለማማር እየሞከረ
እሱን እንዲበረታታ የሚያደርገው ነው ማለት ነው። ስለዚህ እምር ብሎብሃል፣ አምሮብሃል፣ ዋው ብትዩ ትልቅ ነገር ነው ለወንድ በተለይ ከሚወዳት ሴት ይሄንን መስማት ጮቤ የሚያስረግጠው ነገር ነው ማለት ነው። ስድስተኛው አልበሳጭብህም በግልጽ ንገረኝ ማለት ነው። ብዙ ጊዜ ወንዶች ኧረ በስመ አብ ውሸት ይባላል፣ ወንዶች ተዋሻላችሁ ምናምን ይባላል አይደል? ግን አንዳንዴ ወንድ የሚዋሻው ምንድነው ብነግራት ምንም ያን ያህል እኮ ከባድ ነገር ሆኖ ላይሆን ይችላል፣ ግን ብነግራት ልትናደድ ትችላለች ብሎ ሽፍንፍን የሚያደርገው ነገር ይኖራል። እና ችግሩ ግን ወንዶች ያልገባችሁ ነገር እንደውም ሳትነግራት ቆይተ በኋላ እውነታውን ስታውቅ ይበልጥ የሚያናድዳት የዛን ጊዜ ነው። ካረከው ነገር ይልቅ መደበቅ ያበሳጫታል። ስለዚህ ወንዶች ባትደብቁ ጥሩ ነው። ግን ሴቶችም ደግሞ አንዳንዴ ንገረኛ ምናምን ጫት ቤቱን ሯንዳ እናደርገዋለን እና ይሄ ከባድ ነው። እንደዚህ ከምን በግልጽ ንገረኝ አንደርስታንድ ማለት ምንም ብታደርግ እኔ ልረዳ ዝግጁ ነኝ። እረዳሃለሁ ምንድነው ብትዩ በተቻለ መጠን እሱ ራሱን ግልጽ አድርጎ ክፍት ሆኖ ሊጠብቅሽ ይችላል ማለት ነው። ስለዚህ አልቆጣህም በግልጽ ንገረኝ ትልቅ ንግግር ነው ለወንዶች። ወደ ሰባተኛው ስመጣ ሁሌ ከጎኔ ስለሆንክ አመሰግንሃለሁ ነው። ይሄ ማለት በጣም ደስ የሚል ነገር ነው። ባይ ዘ ዌይ እኔ እዚህ ሀገር በጣም በተለይ ኢትዮጵያ ውስጥ ምስጋና ባህል በጣም ይከብደናል። የሆነ ያንቀናል ከጉሮሯችን የሆነ አቃቂር ለማውጣት ሰውን እንደመተቸት አንደኛ ሆነናል። ለማመስገን ግን ለምን እንደሚከብደን አይገባኝም። ኢቭን የትዳር አጋራችንን ዋው አንተ አንደኛ ሰው ነህ ከጎኔ ስላለ አመሰግናለሁ ማለት ይልቅ ውይ እንደው ማትሰማ ሰው ያው ሁሌንና I'm tired of you በቃ እኔ ስልችት ነው ያለኝ አሁንስ ምናምን ኮምፕሌን ማቅረብ አቤቱታ ማቅረብ ይቀለናል። ግን ከጎኔ ስላለ አመሰግናለሁ በጣም ትልቅ ነገር ነው። ከመስሪያ ቤትሽ ፒክ ሲያደርግሽ አመሰግናለሁ የኔ ባትሆን ኖሮ ይቆጨኝ ነበር ብትይ ትልቅ ነገር ነው። ኃላፊነቱ ሊሆን ይችላል። ኦፍ ኮርስ ፍቅረኛሽ ከሆነ አንቺም መኪና ካለው ፒክ ቢያደርግ ምን ችግር አለው? ፍቅረኛሽ ከሆነ አበባ መስጠት ግዴታው ነው። ግዴታ ስላችሁ በቃ የፍቅረኛ ኃላፊነት ነው። ባልሽ ከሆነ አንቺን መጋበዝ፣ አንቺን ማስደሰት አንቺም ኃላፊነት እንዳለብሽ ሁሉ እሱም ኃላፊነቱ ነው። ግን ኃላፊነቱ ስለሆነ ብቻ ምስጋና አይገባውም ያለ ማን ነው? ኃላፊነትንም መወጣት ምስጋና ያስፈልገዋል። ስለዚህ ከጎኔ ስላለ ሁሌ ስለምታስብልኝ በጣም አመሰግናለሁ ብትይ ይበልጥ እነኛ የሚያደርግልሽን መልካም ነገሮች ይበልጥ እንዲያደርግልሽ ነው የምታደርጊው አንደኛ። ሁለተኛ ደግሞ እሱም ስሜቱ በቃ ይበልጥ ደስተኛ ይሆናል። እንዳልኩትኝ ቃሉን ልጠቀሙ ጮቤ የሚያስረግጡት ቃላቶች መካከል ከጎኔ ስላለ አመሰግናለሁ ነው ማለት ነው። ስለዚህ ሴቶች እነኝን ቃላቶችን እንልመድ እና እነኚህ 7 ቃላቶችን የምነግራችሁ ለእናንተ እንደማስተማር አይደለም። በነገራችን ላይ ለራሴም ለህይወቴ የማስተምረውን ነገር ነው የምነግራችሁ። የምናውቀውን ነገር ወደ ህይወታችን እንተግብር። እኔ በበኩሌ 7ቱን ነገሮች በፍቅረኛ ደረጃ አይደለም በኖርማል ጓደኞቼ ላይ የተወሰኑትን በፊትም የምተገብራቸው ነበሩ። አሁን ደግሞ በማወቄ ይበልጥ እነሱ ብላውሰም እንዲያደርጉ ደስተኛ እንዲሆኑ መናገሩ ኮሚኒኬሽን ላይ ተግባቦት ላይ ትልቅ በጎ ተጽዕኖ ስለሚያመጣ እነኚህ ነገሮች በመናገር በተለይ ፍቅረኞቻችንን ማስደሰት ይበልጥ ደግሞ ቤስት ቨርዥን ኦፍ themselves የነሱ ምርጥ ቨርዥን ነው አለው አይደለ? ስልክ ራሱ ሃይ ኮፒ ምናምን አለ አይደለ? ኦሪጂናል የራሳቸውን ማንነታቸውን እንዲሆኑ እናረጋቸዋለን ማለት ነው።